ራስን መግዛት በቅድመ ትዳር ያለው ቦታ። ዛሬ በአዲስ ርዕስ ተገናኝተናል። ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶች ወንድሞች አድርሱልኝ። ላገባችሁ ላላገባችሁ ትጠቀሙበታላችሁ። ራስን መግዛት ማለት ስሜትን መቆጣጠር፣ ቁጣን ማወቅ፣ ፍላጎትን መገደብ፣ ውሳኔን ከስሜት ሳይሆን ከአእምሮ መስጠት ማለት ነው። ያልተገዛ ሰው ትዳር ውስጥ በቀላሉ ይናደዳል፣ በቀላሉ ይጎዳል፣ ኃላፊነትን በአንድ ሰው ያደርጋል። ትዳር ኃላፊነት ነው። ትዳር የአንድ ሰው ብቻ ኃላፊነት ሳይሆን የሁለት ሰው ኃላፊነት ስለሆነ መተጋገዝ፣ መወያየት፣ መረዳዳት ማለት ነው። ስለዚህ ራሳችን ላይ እንስራ። ደካማ ጎናችንን፣ ጠንካራ ጎናችንን ለይተን እንወቅ። ለምን ራሳችንን መግዛት አስፈለገ? በቅድመ ትዳር ትዳር የሁለት ሰዎች ግንኙነት፣ የሁለት ሰዎች ኃላፊነት፣ የሁለት ሰዎች የደስታ ምንጭ፣ የሁለት ሰዎች የመወያያ ሲሆን ትዳር ደስ የሚል ህይወት ነው። ያላገባችሁን ማግቡ። ያገባችሁን በመወያየት በመመካከር፣ በመስማት፣ በማድመጥ ሀሳባችሁን አንድ አድርጋችሁ ቤታችሁን ሰላም አድርጉ። ብዙ ትዳሮች የሚፈርሱበት ምክንያት ራስን ባለመግዛት ነው። ብዙ ሰዎች ይህን ይላሉ፣ እሷ ተቀየረ፣ እሱ ተቀየረ ይባላል። እሱ አይደለም እውነታው። ከመጀመሪያ ያልተገዛ ሰው ትዳር ውስጥ ስለገባ፣ ራሱን ያላወቀው ሰው ትዳር ውስጥ ስለገባ ነው። ትዳር መስታየት ነው። ውስጥን ግልጽ አድርጎ የሚያሳይ መስታየት ነው ትዳር። ስለዚህ ራሳችንን ገምገም። ትዳር ከመግባታችን በፊት ትዳር ላይ ያላችሁን ምንድነው ችግሬ፣ ምንድነው ደካማ ጎኔ፣ ምንድነው ጠንካራ ጎኔ ብላችሁ ራሳችሁን ገምግሙ። ቤታችሁን ሰላም አድርጉ። ራስን መግዛት እንዴት ይጀመራል? ራስን መግዛት ማለት ራስን መቀበል፣ ደካማ ጎንን፣ ጠንካራ ጎንን መቀበል። እኔ ይሄ ነኝ ብሎ ራስን ማወቅ፣ ራስን መቀበል ማለት ነው። ሁለተኛ ዝም ብለን ራሳችንን ማዳመጥ፣ ራሳችንን መስማት፣ ስሜት ሲናገር አለመሸሽ። ሶስተኛ ላይ ቁጣ ሲመጣ እንዴት መናገር እንዳለብን ራሳችንን መቆጣጠር። ቁጣን ከሰው ሳይሆን ከራስ ጋር ማውራት። አራተኛ ላይ ትዳር እንደ መፍትሄን አለመውሰድ። ትዳር እንደ መጀመር፣ እንደ ኃላፊነት ወስደን ኃላፊነታችንን ተወጠን በአንድ ሰው ብቻ ኃላፊነትን ሳናደርግ ለመኖር ራሳችን ዝግጁ ማድረግ ማለት ነው። እኛ ሀገር ላይ ብዙውን ጊዜ ለሰርግ ድግስ ግብዣ እንጂ ስለ ትዳር ማንነት የሚያስረዳ ስለሌለ መረዳት ማወቅ። አሁን የኛ ጊዜ ደስ የሚል ጊዜ ነው። ብዙ ነገራቶች አሉ፣ ብዙ ነገር ተመቻችቶልናል። ስለዚህ እንማር፣ እንወቅ። ከትናንትና ህይወት ተምሬ ዛሬን ለማስተማር በመብቃቴ በጣም ትናንትና ህይወቴን እያመሰግንኩ የዛሬን ህይወቴን እያመሰግንኩ እላችኋለሁ። ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶች አድርሱልኝ። ትዳር ከመግባታችን በፊት ራሳችንን እንገንባ፣ ራሳችንን እንግዛ፣ ራሳችንን እንፈውስ እላችኋለሁ። ትዳር ደስ ይላል፣ ትዳር ይጸናል፣ ትዳር ያበራል። ይህ ቪዲዮ ከጠቀማችሁ ላይክ ሰብስክራይብ እያደረጋችሁ አስተያየት ጻፉልን። ሰብስክራይብ አድርጉን፣ ለጓደኛ ሸር አድርጉልን። በሌላ ቪዲዮ እስክንገናኝ ሰላም ሁኑልን።